ታሪካችን የሚጀምረው በ1931 የጥበብና የፍቅር ከተማ በምትባለው ፓሪስ ውስጥ ነው። በዚህች ውብ ከተማ ውስጥ ሄነሪ ቻሪየር የተባለ አንድ ወጣት አለ። ጓደኞቹ ግን ፓፒዮን ይሉታል። ለምን መሰላችሁ? ደረቱ ላይ ትልቅ የቢራቢሮ ንቅሳት ስላለ ነው። ቢራቢሮ ደግሞ የነጻነት ምልክት ናት። ፓፒዮን ተራሱ አይደለም። እጅግ የተራቀቀና የሚፈልግ ካዝና ሰባሪ ነው። ሕይወቱ በድራማ በገንዘብና በቆንጆ ሴቶች የተሞላች ነበረች። ነገር ግን ያ ሁሉ ድምቀት በአንድ ምሽት አመድ ሆነ። ባልሰራው ግድያ፣ ባልነካው ደም ስሙ ተጠራ። ፖሊሶች በቁጥጥር ስር አዋሉት። ፍርድ ቤቱ ምንም አይነት ምህረት አላሳየውም። የዕድሜ ልክ እስራት የሚለው ቃል በጆሮ ላይ እንደ መብረቅ አስተጋባ። የሚላክበት ቦታ ደግሞ ፈረንሳይ ጊያና በሚገኝ የማይመለሱበት ደሴት ተብሎ የሚጠራው አስከፊ እስር ቤት ነው። እዚያ የሚሄድ ሰው ነፍሱ ብቻ እንጂ አካሉ ተመልሶ አገሩን አይረግጥም። ፓፒዮን ወደ እስር ቤቱ በሚወስደው መርከብ ላይ ሲጫን በአካባቢው የነበረው ድባብ የሚቀዘቅዝ ነበር። በሺዎች የሚቆጠሩ እስረኞች፣ የሰንሰለት ድምፅ እና የባህሩ ማዕበል ሁሉም ተስፋ ቁረጡ የሚሉ ይመስላሉ። ነገር ግን ፓፒዮን ከሌሎች እስረኞች የተለየ ነው። አይኖቹ ፍርሃትን ሳይሆን እንዴት አምልጬ ወደ ቤቴ እመለሳለሁ የሚል እቅድን እያነበነቡ ነበር። በዚህ መርከብ ላይ ነው ፓፒዮን ሉዊ ደጋ የተባለውን ሰው ያገኘው። ደጋ የሚሊዮን ብሮች ባለቤት የሆነ ግን በጣም ደካማና ፈሪ ሰው ነው። ፓፒዮን አንድ ነገር ተረዳ። በዚህ ሲኦል ውስጥ ብቻውን መትረፍ አይችልም። ደጋ ገንዘብ አለው፣ ፓፒዮን ደግሞ ጉልበትና ወኔ ያለው። እዚያው መርከብ ላይ በቆሻሻው ወለል ላይ ሕይወታቸውን የሚቀይር አንድ ስምምነት ተፈራረሙ። እኔ እጠብቅሃለሁ፣ አንተ ደግሞ ለማምለጥ የምፈልገውን ገንዘብ ትሰጠኛለህ አለው። ይህ ስምምነት ግን ከገንዘብ በላይ የሆነ እስከ ሞት የሚያዘልቅ ጥልቅ ጓደኝነት መጀመሪያ እንደሚሆን በወቅቱ አላወቁም ነበር። መርከቧ የጊያናን የባህር ዳርቻ ስትረግጥ የእስር ቤቱ አዛዥ ቆሞ ይጠብቃቸው ነበር። አዛዡ በአንድ ትንፋሽ እንዲህ አለ፣ ከዛሬ ጀምሮ ፈረንሳይ እረስታችኋለች። እዚህ ነጻነት የለም። ለማምለጥ የሞከረ የመጀመሪያ ቅጣቱ 2 ዓመት በጨለማ ክፍል ውስጥ ብቻውን መታሰር ነው። ሁለተኛ የሞከረ ደግሞ አንገቱ በጊሎቲን ይቆረጣል። ፓፒዮን ግን አዛዡን እያየ በልቡ እንዲህ አለ፣ አንተ የምትዘጋው በር ቢኖርም እኔ የምሰብረው ካዝና አላጣውም። አዎ ታሪኩ ገና አሁን ጀመረ። እስር ቤት ውስጥ ሕይወት እንደታሰበው ቀላል አልነበረም። ፓፒዮንና ደጋ የተመደቡበት በጣም ከባድ በሆነው የድንጋይ ኮንክሪት ውስጥ ነው። ፀሐዩ ያቃጥላል፣ ምግቡ አይበላም። ጠባቂዎቹ ደግሞ እንደ እንስሳ ነው የሚቆጥሯቸው። እዚህ ጋር ነው የፓፒዮንና የደጋ ጓደኝነት መፈተን የጀመረው። ደጋ ደካማ ስለነበረ በስራው ላይ መቆም አቃተው። በዚያ ቅጽበት አንድ ጠባቂ ደጋን ሊደበድበው ሲል ፓፒዮን ጣልቃ ገባ። ይህ ድርጊት ፓፒዮንን አደጋ ላይ ጥሎታል። ነገር ግን ስምምነታቸውን አከበረ። ደጋን ከጥቃት ጠበቀው። ደጋም በምላሹ ፓፒዮን ለማምለጥ የሚያስፈልገውን የገንዘብ ጉቦ ለጥበቃዎቹ እንዲሰጥ ሁኔታዎችን ማመቻቸት ጀመረ። ቀናት አለፉ። ፓፒዮን ግን ዝም ብሎ አልተቀመጠም። የእስር ቤቱን የጥበቃ ሰዓት፣ የጠባቂዎችን የአሰራር ዘይቤና ጫካውን በጥንቃቄ አጠና። በመጨረሻም አንድ ዕድል አገኘ። አንድ ጀልባ የሚያቀርብለት ሰው በገንዘብ ተስማማ። አሁን የሚያስፈልጋቸው ትክክለኛውን ሰዓት መጠበቅ ብቻ ነበር። አንድ ቀን ለማምለጥ የሞከረን አንድ እስረኛ በሞት ይቀጡታል። በሞት የተቀጣውን አስክሬን ደጋና ፓፒዮን እንዲቀብሩት ታዘው ከእስር ቤቶቹ ጠባቂዎች ጋር በመሆን አስክሬኑን ለመቅበር ወደ ውጭ ይዘውት ይወጣሉ። ወደ ውጭ ይዘውት በወጡበትም አጋጣሚ ፓፒዮን ፖሊሶቹን በመደብደብ ለማምለጥ ሙከራ ያደርጋል። ከዚህ ቀደም ያናገረው ባለጀልባም
ቦታው ላይ ድረስ ቁጭ ብሎ እየጠበቀው ሳለ ፓፒዮን በሩጫ ወደሱ ይመጣል። በዚህ ጊዜ ግን የፓፒዮንን በጀልባ ሊያስመልጠው የነበረው ባለጀልባ ክህደት ፈጽሞበት ለእስር ቤቱ ጠባቂዎች ይጠቁሙበታል። በዚህም ጊዜ እስር ቤቱ ጠባቂዎች በመምጣት ፓፒዮንን መልሰው ወደ እስር ቤት ይመልሱታል። አሁን የሚጠብቃቸው የእስር ቤቱ አዛዥ ቀደም ብሎ የዛተባቸው አስከፊ ቅጣት ነው። ፓፒዮን ወደ ብቸኝነት እስር ተወሰደ። ያቺ ትንሽ ክፍል 2 ሜትር በ2 ሜትር የማይሞላ የጨለማ ጉድጓድ። ለ2 ዓመታት ማንም አያናግረውም። ብርሃን አያይም፣ ድምፅ አይሰማም። አዛዡ አንድ ነገር ብቻ ነው የጠየቀው። ለማምለጥ የረዳህ ማን ነው? ገንዘቡንስ ማን ሰጠ? ፓፒዮን ግን አፉን ዘጋ። የደጋን ስም ቢናገር ነፃ ሊወጣ ይችል ነበር። ነገር ግን ጓደኝነቱን አልከዳም። በእነዚያ 2 ዓመታት ውስጥ ፓፒዮን ከሰውነት ወጥቶ ወደ አጽም ተቀየረ። ረሃብ አእምሮውን ሊያሳብደው ደረሰ። ነገር ግን በዚያ ጨለማ ውስጥ እንኳ በአእምሮ የሚስለው አንድ ምስል ብቻ ነበር። ቢራቢሮ፣ የነፃነት ምልክት የሆነችው ቢራቢሮ። 2 ዓመት ሙሉ በዝምታ ተቀጥቶ ሲወጣ አዛዡ ተገረመ። ፓፒዮን አልሞተም፣ አልተናገረምም። ነገር ግን ይህ ለፓፒዮን ድል ቢሆንም የፊቱ ገጽታ የሚናገረው አንድ ነገር አለ። ይህ ጦርነት ገና አላለቀም። ደጋ ፓፒዮን በሕይወት መትረፉን ሲያይ ማመን አቃተው። በዚያች ቅስፈት በመካከላቸው ያለው ወዳጅነት ከጓደኝነት በላይ ሆኖ ጸና። አሁን ፓፒዮን ይበልጥ ብልህ ሆኗል። የመጀመሪያው ሙከራ የከሸፈው በሰው እጅ በመታለሉ እንደሆነ ያውቃል። በዚህ ጊዜ ግን እቅዱን ይበልጥ አጠነከረ። እስር ቤት ውስጥ ባለ አንድ የሕክምና ክፍል ውስጥ እንዲመደብ ተደረገ። ይህ ክፍል ደግሞ ከእስር ቤቱ ቅጥር ግቢ ውጭ ለመውጣት የተሻለ እድል የሚሰጥ ነበር። ፓፒዮን ደጋና ሴሊየር የተባለ ሌላ እስረኛ በመሆን ለሁለተኛ ጊዜ ለማምለጥ ወሰኑ። በዚህ ጊዜ እቅዳቸው የታሰበው በጫካ በኩል አድርገው ባህሩ ዳርቻ ለመድረስ ነበር። ጥበቃዎቹ በሌሉበት ቅስበት አጥሩን ጥሰው ወጡ። በዚያ ጥቅጥቅ ያለ ጫካ ውስጥ በአዞዎች በበሽታ በተሞላው ረግረግ ውስጥ ለቀናት ተጓዙ። ረሃብና ድካም ቢያዳክማቸውም በመጨረሻ አንድ የጀልባ ባለቤት አገኙ። በዚህ ጊዜ ተሳካላቸው። ጀልባቸውን ወደ ኮሎምቢያ ባህር ዳርቻ አቀኑ። ለመጀመሪያ ጊዜ ከዓመታት በኋላ የነፃነትን አየር ተነፈሱ። ኮሎምቢያ ሲደርሱ በአንድ የካቶሊክ ገዳም ውስጥ ተጠለሉ። እዛም በሰላም ያለ ሰንሰለትና ያለ ድብደባ ለጥቂት ጊዜ መቆየት ቻሉ። ነገር ግን ክህደት አሁንም አልተለያቸውም። የገዳሟ መነኩሴ ለፖሊስ ጠቆመችባቸው። ፓፒዮን በሰላም መኖር ሲጀምር በድንገት በወታደሮች ተከበበ። የደረሰበት ድንጋጤ ከባድ ነበር። ለጥቂት ጊዜ የቀመሳት ነፃነት እንደገና በሰንሰለት ተተካች። አሁን ቅጣቱ ከመጀመሪያው ይከብዳል። አዛዡ ፓፒዮንን ሲያየው አንተ አትማርም የሚል ይመስል ነበር። ፓፒዮን ለሁለተኛ ጊዜ ለማምለጥ በመሞከሩ ለ5 ዓመታት በብቸኝነት እስር እንዲቀጣ ተወሰነበት። 5 ዓመት በዚያ ጠባብ ክፍል ውስጥ ያለ አንዳች ሰው ድምፅ 5 ዓመት ማሳለፍ ማለት ሞት ማለት ነው። 5 ዓመታት አለፉ። ፓፒዮን ሲወጣ ወጣትነቱ አልቋል። ጸጉሩ ሸብቷል። አካሉ ሽብሽብ ብሏል። ነገር ግን የሚገርመው ከእስር ቤቱ በር ሲወጣ መጀመሪያ ያደረገው ነገር ሰማዩን ማየት ነበር። አሁንም ተስፋ አልቆረጠም። አሁን የሚላከው ግን ወደ መጨረሻው መድረሻ ነው፣ የሰይጣን ደሴት። ይህ ደሴት በከፍተኛ ገደል የተከበበና ለማምለጥ የማይቻልበት ቦታ ነበር። ፓፒዮን ወደ ደሴቱ ሲደርስ ያገኘው ደጋን ነበር። ደጋ እዚያው ደሴት ላይ እርሻ እየሰራ ራሱን አሳምኖ መኖር ጀምሯል። ደጋ እዚህ ጋር ይብቃን፣ መሞታችን አይቀርም ቢለውም ፓፒዮን ግን አሁንም ወደ ባህሩ ማዕበል ይመለከት ነበር። እዚህ ደሴት ላይ አጥር የለም፣ ጠባቂዎችም ብዙ አያካብዱም። ምክንያቱም ከዚህ ደሴት የሚያመልጥ ሰው የለምና።
ደሴቱ በከፍተኛ ገደል የተከበበ ነው። በገደሉ ስር ደግሞ የሚነሳው ማዕበል ማንኛውንም ነገር ከድንጋይ ጋር አጋጭቶ የመጨፍለቅ ኃይል አለው። ደጋ ተስፋ ቆርጧል። እዚያው ደሴት ላይ ትናንሽ አትክልቶችን እየተከለ የለመደውን ጸጥተኛ ሕይወት መኖር ጀምሯል። ፓፒዮን ግን አሁንም እንደ መጀመሪያው ቀን ነው። በየቀኑ በገደሉ ጫፍ ላይ ይቆምና ማዕበሉን ያጠናል። የኮኮናት ቅርፊቶችን ሰብስቦ በትልቅ ከረጢት ውስጥ ያሽጋል። አንድ ቀን ፓፒዮን ለደጋ እንዲህ አለው፣ ተመልከት፣ ማዕበሉን አስተውል። ሰባተኛው ማዕበል ድንጋዩን አይመታውም፣ ይልቁንም ወደ ጥልቁ ባህር ይገፋዋል እንጂ። ያ የኛ የነጻነት መንገድ ነው። ደጋ ግን በፍርሃት አንገቱን ነቀነቀ። ይህ እብደት ነው ፓፒዮን፣ ዝላዩ ይገድልሃል አለው። የመለያያቸው ሰዓት ደረሰ። ፓፒዮን የኮኮናት ቅርፊት የሞላበትን ከረጢት አዘጋጅቶ ገደሉ ጫፍ ላይ ቆመ። ጓደኛውን ደጋን ለመጨረሻ ጊዜ አቀፈው። ደጋ ይቅርታ፣ እኔ ያንተ አይነት ወኔ የለኝም ሲለው፣ ፓፒዮን ግን በፍቅር አይቶት ወደ ገደሉ ጫፍ ተጠጋ። ከስሩ ያለው ባህር ይጮሃል። ገደሉ በጣም ይረዝማል። ፓፒዮን ግን የሚመለከተው ሞትን ሳይሆን ከባህሩ ማዶ ያለውን ነጻነት ነው። ማዕበሉን መቁጠር ጀመረ። 1 2 3 4ኛው መጣ። 5 6 እናም በሰባተኛው ኃይለኛ ማዕበል ሲመጣ ፓፒዮን ወደ ጥልቁ ባህር ዘለለ። ደጋ ከገደሉ ጫፍ ሆኖ በጭንቀት ይመለከታል። ፓፒዮን ለጥቂት ሴኮንዶች ጠፋ። ከዚያም በኮኮናት ከረጢቱ ላይ ተንሳፎ ታየ። ማዕበሉ ወደ ድንጋዩ አልገፋውም፣ ይልቁንም ወደ ሰፊው ውቅያኖስ ይዞት ነጎደ። ፓፒዮን እጆቹን ወደ ላይ አንስቶ በደስታ ይጮኻል። ነፃ ወጣ። ብዙ ዓመታት በኋላ በ1969 ዓመተ ምህረት ሄነሪ ወይም ፓፒዮን ቻሪየር የህይወት ታሪኩን የጻፈበትን መጽሐፍ ይዞ ወደ ፈረንሳይ ተመለሰ። መጽሐፉ በመላው ዓለም የታወቀ ሆነ። ፊልሙ የሚጠናቀቀው በእውነተኛው ፓፒዮን ታሪክ ነው። እሱ ባልሰራው ወንጀል 14 ዓመታትን በሲኦል ውስጥ አሳልፏል። ነገር ግን አንድም ቀን ተሸንፎ አያውቅም። ይህ ታሪክ የሚያስተምረን ትልቁ ቁም ነገር አካል ቢታሰርም መንፈስ ግን በፍጹም ሊታሰር እንደማይችል ነው። ተስፋ ካለህ፣ ወኔ ካለህና እንደ ፓፒዮን ለነጻነትህ የምትታገል ከሆነ የማይቻለው ካዝና እንኳን ይሰበራል።